እዚህ ሰዓትና ቀኖች ቦታ የላቸውም። ሕይወት የሚለካው በልብ ትርታ፣ በህልውና ትግል ብቻ ነው። እንኳን ወደ ማሳይ ማራ በደህና መጣችሁ። ይህ ዝም ብሎ ጉዞ አይደለም። በህይወት አንድ ጊዜ ብቻ የምታገኙት ማንነትን የሚቀይር የህይወት ዘመን ጉዞ ነው። በኬንያ ደቡብ ምዕራብ የሚገኘውና ከታንዛኒያው ሴሬንጌቲ ጋር የሚቀላቀለው ይህ ምድር በምድር ላይ ካሉት እጅግ አስደናቂና ያልተነገሩ የተፈጥሮ ሚስጥሮች አንዱ ነው። በማሳይ ማራ ማለዳ ማለት ተፈጥሮ የራሷን የጥበብ ጋለሪ የምትከፍትበት ሰዓት ነው። አየር ውስጥ ያለው ሽታ የነጻነት ነው። እዚህ ስትረግጡ የምትረዱት አንድ እውነት አለ። እኛ የዚህ ምድር ገዢዎች አይደለንም፣ ተጋባዦች ብቻ ነን። በየዓመቱ በዚህ ምድር ላይ በዓለማችን ካሉ አስደናቂ የተፈጥሮ ሁነቶች አንዱ ይከወናል። ታላቁ የዱር እንስሳት ፍልሰት The Great Migration። ከ1 ሚሊዮን በላይ የሚሆኑ እንስሳት የተሻለ ሳርና ውሃ ፍለጋ በመቶዎች የሚቆጠሩ ኪሎ ሜትሮችን ያቋርጣሉ። ሚሊዮን እግሮች በአንድነት መሬቱን ሲያናውጡት፣ ፍርሃትና ተስፋ በአንድነት ወንዝ ላይ ይገናኛሉ። እያንዳንዱ ሰከንድ ውሳኔ ነው። እያንዳንዱ እርምጃ ለህልውና የሚደረግ ትግል። ይህ ነው እውነተኛ የሳፋሪ መንፈስ፣ ያልተቀባባ ጥሬና እውነተኛ ተፈጥሮ። ማራ ወንዝ ላይ የሚደረገው ይህ ትግል ግን የነጻነት ብቻ አይደለም፣ የህይወትና የሞት እንጂ። ጠንካራዎቹ ይሻገራሉ፣ ደካማዎቹ ደግሞ የወንዙ ሲሳይ ይሆናሉ። ይህ የተፈጥሮ ጨካኝ ግን ደግሞ ሚዛናዊ ህግ ነው። ማሳይ ማራ የአዳኞች ገነት ናት። ትልልቆቹ 5 The Big Five በመባል የሚታወቁት አንበሳ፣ ነብር፣ ዝሆንና አውራሪስ ጎሽ የዚህ ምድር ነገስታት ናቸው። በተለይም የአንበሳ መንጋዎች እዚህ ምድር ላይ ያላቸው የበላይነት ፍጹም ነው። እያንዳንዱ ሌሊት አዲስ አደን፣ እያንዳንዱ ማለዳ ደግሞ አዲስ ህልውና ይዞ ይመጣል። ነገር ግን የማሳይ ማራ ነፍስ ያለ እነዚህ ሰዎች ባዶ ናት። የማሳይ ህዝቦች ለዘመናት ከዱር እንስሳት ጋር ይኖሩ፣ መሬቱን ሳይበክሉ፣ ተፈጥሮን ሳይገፉ ፍጹም ስምምነት የፈጠሩ። የእነርሱ መኖር ለዓለም ትልቅ ትምህርት ነው። ከተፈጥሮ ጋር እንዴት አብሮ መኖር እንደሚቻል የሚያሳይ ሕያው ምስክር ነው። ቋንቋቸውንና መሬታቸውን ጠብቀው ይኖራሉ። ለእነርሱ ማራ መሬት ብቻ አይደለም፣ ሕይወታቸው እንጂ።
ቀኑ ሲያበቃና ተፈጥሮ ሌሊቱን ስትጋብዝ ማሳይ ማራ የተለየ ሰላም ትለብሳለች። ይህቺ ምድር የአፍሪካ እውነተኛ ነፍስ ናት። ተፈጥሮ፣ እንስሳትና የሰው ልጅ በአንድነት የሚኖሩባት ያልተበላሸች የመጨረሻዋ ገነት። ማሳይ ማራ አንዴ ካያችኋት በኋላ ወደ ቤት ልትመለሱ ትችላላችሁ። ነገር ግን ልባችሁ እዛው ይቀራል። የዛሬ የህይወት ዘመን ጉዟችን እዚህ ላይ ያበቃል። በሚቀጥለው ታሪክ እስከምንገናኝ ናፍቆት አይራቃችሁ።